ሰላም ጤና ይስጥልን ተመልካቾቻችን እንኳን ወደ ኢትዮ ኤአይ ኢንሳይት በሰላም መጣችሁ። በኃይሉ ነኝ። በዛሬ ፕሮግራማችን ላይ በአለማችን ያሉ ኦፕን ሶርስ የኤአይ ሞዴሎች የሚጫኑበት ወይም የሚቀመጡበትና የኤአይ ኢንጂነሮች እንደዚሁም ደግሞ የኤአይ ባለሙያዎች ከዚሁም ውጭ ዳታ ሳይንቲስቶች እና ከዛ ጋር የተገናኙ እንደዚሁም ደግሞ ስለ አርቲፊሻል ኢንተለጀንስ መማር የሚፈልጉ ሰዎች የተሰባሰቡበትን ቦታ ወይም ደግሞ አንድ ላይ የምናገኝበትን ቦታ ጠቁማችኋለሁ። ይህም ሃጊንግ ፌስ ይባላል ማለት ነው። እንግዲህ ሃጊንግ ፌስ ይህን ቪዲዮ በምሰራበት ጊዜ ይሄ ቪዲዮ በሚቀረጽበት ጊዜ ከ1.6 ሚሊዮን በላይ ኦፕን ሶርስ ሞዴሎች አሉት። የአርቲፊሻል ኢንተለጀንስ ሞዴሎች ላው ላይ አሉ ማለት ነው። እነኚህ ሞዴሎች ምንም አይነት ክፍያ ሳንከፍል መጠቀም የምንችላቸው ሞዴሎች ናቸው ማለት ነው። ሃጊንግ ፌስ እንግዲህ የተለያዩ አይነት ፊቸሮች አሉት። እነዚህን ዛሬ እንመለከታለን። በዋናነት ግን የተለያዩ ሞዴሎችን እንመለከታለን። ከዛ ውጪ ዳታ ሴቶችን እንመለከታለን። እነኚህ ዳታ ሴቶች ሞዴልን ትሬን ለማድረግ እንደዚሁም ደግሞ ፋይንቱን ለማድረግ እጅግ በጣም ጠቃሚ ናቸው። ከዛ ውጪ ደግሞ ሬዲሜድ የሆኑ ተሰርተው ያለቀላቸውና ለጥቅም የተዘጋጁ የተለያዩ ስፔሶችን እንመለከታለን። ከዛ በተጨማሪ በጣም ኢምፖርታንቱ ነገር ደግሞ ሃጊንግ ፌስ የመማሪያ ፕላትፎርምም ነው። የተለያዩ የትምህርት ይዘቶች ያላቸው ነገሮች እዛ ላይ ይገኛሉ። ከነኛ ውስጥ ሁለት እጅግ በጣም ምርጥ የሆኑ የትምህርት አይነቶችን አሳያችኋለሁ። እዛ ላይ ተመዝግባችሁ መማር ትችላላችሁ። ኮርሱን ስትጨርሱ በተቀመጠው ቅድመ ሁኔታ መሰረት ሰርቲፊኬት ይሰጧችኋል ማለት ነው። ስለዚህ በዛሬ ፕሮግራማችን ይሄንን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ምናልባት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ጀምሩ። ከዛ በተጨማሪ ላይክ፣ ሼር፣ ኮሜንት ማድረግ ይበረታታል። መልካም ቆይታ። መጀመሪያ እንግዲህ ለሃጊንግ ፌስ ላይ ሳይን አፕ ማድረግ መቻል አለብን። አክሰስ ለማድረግ ሳይን አፕ ማድረግ ግዴታችን ነው። ስለዚህ ጉግል ላይ እንመጣና ሃጊንግ ፌስ ብለን እንፈልጋለን ልክ እንደምንመለከተው ማለት ነው። ከዛ በኋላ እንመጣና እዚህ ጋር እናገኛለን። የመጣውን ምርጫ ስነካ እዚህ ጋር ቀጥታ ይሄን ይመስላል ዌብሳይታቸው ማለት ነው። ዌብሳይታቸው ከላይ እንደምትመለከቱት hagface.co ነው የሚለው። ከዛ በኋላ ቀጥሎ የሚኖረው ነገር ምንድነው? ሳይን አፕ የምትለውን በተን እዚህ ጋር ክሊክ እናደርጋለን በስተቀኝ በኩል ማለት ነው። ከዛ በኋላ እዚህ ጋር ይሄ ይመጣልናል። ኢሜይላችን እናስገባለን፣ ፓስወርዳችን እናስገባለን። ከዛ በኋላ ኔክስት በማለት መጨረስ ነው ማለት ነው። እጅግ በጣም ቀላል የሆነ የሳይን አፕ ፕሮሰስ ነው ያላቸው። እንግዲህ ይሄን ካረግን በኋላ ወደ ቀጣዩ እንሄዳለን ማለት ነው። እንግዲህ ሳይንን ካረግን በኋላ የምናገኘው ኢንተርፌስ ይሄንን ይመስላል። እንደምትመለከቱት ይሄንን ይመስለው በዋናነት ሶስት ነገሮች ላይ እዚህ ጋር ትኩረት ማድረግ ይገባናል። የመጀመሪያው እዚህ ጋር እንደምትመለከቱት ሞዴል የሚለው ይሆናል። ቀጥሎ በመቀጠል ደግሞ ዳታ ሴትስ የሚለው ነገር እዚህ ጋር አለ። ሶስተኛ ስፔስስ አሉ። እነኚህ እንግዲህ እጅግ በጣም መሰረታዊ የሆኑ ቦታዎች ናቸው ማለት ነው። ሌሎች ነገሮች አሉ። ፖስት፣ ዶክመንት፣ ኢንተርፕራይዝ፣ ፕራይሲንግ የሚሉ ነገሮች አሉ። ከዛ በኋላ ደግሞ እዚህ ጋር ፕሮፋይላችሁ አለ። እነሱን እንግዲህ በሂደት ማግኘት ይቻላል። እጅግ በጣም ቀላል ናቸው። ስለዚህ በዋናነት ትኩረት የምናደርገው እነኚህ ሶስቱ ነገሮች ላይ ነው። ስለዚህ መጀመሪያ ሞዴል ላይ እንመጣለን። እንግዲህ ሞዴል ላይ እንግዲህ እጅግ በጣም ብዙ ሞዴሎች አሉ። የተለያዩ ኦፕን ሶርስ ሞዴሎች አሉ። እዚህ ጋር እንደምንመለከተው እንግዲህ እዚህ ጋር ቁጥሩን ስንመለከት ከ1.6 ሚሊዮን በላይ ሞዴሎች እንዳሉ እዚህ ጋር ይነግረናል ማለት ነው። ሞዴሎቹ እዚህ ጋር ተዘርዝረዋል። እንግዲህ እዚህ ጋር ስትመጡ ሶርት ማድረጊያ አለ። እዚህ ጋር ፊልተር የምናደርግበት ማለት ነው። የመጀመሪያው በትሬንዲንግ ነው። እንግዲህ በጣም ፖፑላር የሆኑና በጣም ሰው እንትን እያደረጋቸው ያለው የትኞቹ በሚለው ነው ሶርት ያደረገው። ከፈለጋችሁ እዚህ ጋር ክሊክ ታደርጉና በፈለጋችሁት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ሞስት ላይክ እዚህ ጋር ክሊክ ብናደርግ ለምሳሌ እንደምንመለከተው ዲፕሲክ አርዋን ይመጣል ማለት ነው። እጅግ በጣም ብዙ ላይክ ያገኘ የትኛው ነው በሚለው ማለት ነው። ከዛ በመቀጠል ሌሎች እዚህ ጋር ይመጣሉ ማለት ነው። እንግዲህ እንደዚህ አይነት ሞዴሎች ከ1 ሚሊዮን 600 ሺህ በላይ ሞዴሎች አሉ ማለት ነው። እዚህ ጋር ቁጥሩን እንደምንመለከተው ሌላኛው እዚህ ሞዴል ላይ መተን እንደገና በስም ፊልተር ማድረግ እንችላለን፣ እንደፈለግን ማድረግ እንችላለን። ስለዚህ ብዙ ሞዴሎች ነው ያሉት። እዚህ ጋር የተለያዩ ሞዴሎች አሉ። ስክሮል እንደዚህ እንትን እያደረጋችሁ መመልከት ትችላላችሁ ማለት ነው። እንግዲህ ይሄ መጀመሪያው ነው። በመቀጠል ያለው ዳታ ሴትስ ናቸው። ዳታ ሴቶች እንግዲህ በጣም ወሳኝ ናቸው። እነኚህ ዳታ ሴቶች ሞዴልን ትሬን ለማድረግ ወይም ደግሞ ፋይንቱን ለማድረግ እጅግ በጣም አስፈላጊና እጅግ በጣም ወሳኝ ነገሮች ናቸው። እዚህ ጋር እንደምንመለከተው ከ366 ሺህ በላይ ዳታ ሴቶች እዚህ ጋር እንዳሉ እንመለከታለን ማለት ነው። እነኚህ ዳታ ሴቶች እንግዲህ በተለያየ መንገድ ተከፋፍለው እዚህ ጋር እንመለከታለን። የተለያየ ክፍል አላቸው። እዚህ ጋር እንደምንመለከተው የመጀመሪያው እንግዲህ በሶርት የተደረጉበትን መንገድ ስንመለከት ልክ ሞዴል ላይ እንዳየነው ሁሉ ተመሳሳይ የሶርት ማረጊያ መንገድ አላቸው። ለምሳሌ በብዛት ዳውንሎድ የተደረገው ዳታ ሴት የትኛው ነው የሚለውን ብንመለከት ለምሳሌ እዚህ ጋር የምናገኘው ይሄን ዳታ ሴት እናገኛለን። በሁለተኛ ደረጃ ደግሞ የሃጊንግ ፌስ የራሳቸው የዶክመንቴሽን ከኢሜጅ ጋር የተገናኘ እንደዚሁ አላቸው። ብዙ ዳውንሎድ ተደርገዋል ማለት ነው። ከዛ በመቀጠል ደግሞ በጣም ብዙ ላይክ ያገኘው የትኛው ዳታ ሴት ነው የሚለውን ብንመለከት ደግሞ እዚህ ጋር እንደምንመለከተው የቻትጂፒቲ ፕሮምፕትስ ጋር የተገናኘ ዳታ ሴት እንደሆነ እዚህ ጋር መመልከት እንችላለን ማለት ነው። ስለዚህ እዚህ ጋር በፈለግነው ነገር ሶርት ማድረግ እንችላለን። ከዛ ውጭ ለምሳሌ እዚህ ጋር ሪሰንትሊ ክሬትድ የሆኑ ወይም ደግሞ በቅርቡ የተለቀቁ ዳታ ሴቶች ብንመለከት ይሄን ቪዲዮ በምቀርጽበት ጊዜ ለምሳሌ ከደቂቃ በፊት ይሄኛው ዳታ ሴት እዚህ ጋር እንደተለቀቀ እንመለከታለን። ከአንድ ደቂቃ አካባቢ ደግሞ ይሄኛው የስታንፎርድ
እዚህ ጋር እንደገና ሌላ ዳታ ሴት እዚህ ጋር እንደተለቀቀ እንመለከታለን። እንግዲህ ምን ያክል ዳታ ሴቶች በየደቂቃው በየሰዓቱ እዚህ ጋር እንደሚለቀቁ እንመለከታለን ማለት ነው። እንግዲህ በጣም በፈለጋችሁት መንገድ ሶርት ማድረግ ትችላላችሁ እነኚህን ነገሮች ማለት ነው። ከዛ ውጭ እዚህ ጋር መተን እንደገና በላንጉጅ መፈለግ እንችላለን። በቋንቋ እዚህ ጋር ስትመለከቱ እጅግ በጣም ብዙ አይነት ቋንቋዎች አሉ። የኛም ቋንቋዎች አሉበት እዚህ ጋር ለምሳሌ አሁን በአማርኛ የተዘጋጁ ዳታ ሴቶች ካሉ ለምሳሌ ብዬ ብፈልግ እዚህ ጋር እንደምትመለከቱት እዚህ ጋር በአማርኛ የተዘጋጁ ዳታ ሴቶች እዚህ ጋር አግኝቻለሁ ማለት ነው። ቅድም እንደተናገር ነው እንግዲህ እነኚህ ዳታ ሴቶች ምንድነው የሚጠቅሙት የሚለውን ስንመለከት ሞዴል ትሬን ማድረግ ከፈለግን ሞዴሉን ማሰልጠን እንችላለን ማለት ነው። እነኚህ ዳታ ሴቶችን ተጠቅመን ከዛ ውጭ ደግሞ ፋይን ቲዩን ማድረግ የተዘጋጀ ሞዴል እንደገና አዳዲስ ባህሪያት እንዲኖሩት ለማድረግ ደግሞ አዳዲስ ክህሎት እንዲኖረው ለማድረግ ፋይን ቲዩን ማድረግ እንችላለን ማለት ነው። ስለዚህ እነኚህ ዳታ ሴቶች ለእንደዛ አይነት አላማ እጅግ በጣም አስፈላጊ ናቸው ማለት ነው። ከዛ ውጭ ሌላ ቋንቋ እዚህ ጋር ሌሎች የሀገራችን ቋንቋዎችን ብንመለከት ለምሳሌ ኦሮምኛን ብንመለከት እዚህ ጋር እንደምትመለከቱት አለ ዳታ ሴት ማለት ነው። ግን ቁጥራቸው የአማርኛም የኦሮምኛም ትንሽ ናቸው ማለት ነው። ከዛ ውጭ ትግርኛ ላይም ብንፈልግ እንደዚሁ እናገኛለን ማለት ነው። ሌሎች ቋንቋዎች ላይም እንደዚሁ ተመሳሳይ ሊኖሩ ይችላል። ነገር ግን የኛ ቋንቋዎች ብዙ ሞዴሎች ትሬን እንዳልተደረጉባቸው ከዚህ መገንዘብ እንችላለን ማለት ነው። በተለይ ኦፕን ሶርስ አካባቢ ላይ ብዙ ስራ መሰራት እንዳለበት ይሄ ነገር ያሳየናል ማለት ነው። እንግዲህ ይሄንን ይመስላል። በፈለጋችሁ አድርጋችሁ እንትን ማድረግ ትችላላችሁ። ከዛ ውጭ እዚህ ጋር በላይሰንስም እንደዚሁ እንትን ማድረግ ትችላላችሁ። እንደምትመለከቱት የተለያየ አይነት ላይሰንስ አላቸው እነኚህ ዳታ ሴቶች ማለት ነው። ለምሳሌ አፓቼ 2.0 ለፈለግነው አላማ ለሽያጭም ቢሆን ማለት ነው መጠቀም የምንችልበት አለ። ሌሎች ደግሞ የተለያየ ካታጎሪ ያላቸው ላይሰንሶች እዚህ ጋር እንዳሉ እንመለከታለን ማለት ነው። እንግዲህ ይሄንን ይመስላል የዳታ ሴቱ ማለት ነው። በመቀጠል ያለው ማነው እሱ ስፔስስ ናቸው። የስፔስስ ደግሞ ምንድነው እሱ ሬዲ ሜድ የሆኑ አስቀድመው የተዘጋጁ ለጥቅም ሊውሉ የሚችሉ ሞዴሎች ያሉበት ቦታ ማለት ነው። እዚህ ጋር እነኚህ ይሄን ስፔስ ተጠቅመን እዚህ ጋር ያሉ ስፔሶችን ተጠቅመን ቀጥታ ሞዴሉን መጠቀም እንችላለን ማለት ነው። ያው ቅድም እንግዲህ እንዳልነው እዚህ ጋር ዳታ ሴቶችን ለመጠቀም ምንም አይነት እንደዚህ ሶፊስቲኬትድ የሆነ ኮምፕሊኬትድ የሆነ የቴክኒካል እውቀት አያስፈልገንም። ቀጥታ የተዘጋጁ ሞዴሎች ለጥቅም የተዘጋጁ ሞዴሎች ናቸው። እነኚህ ሞዴሎች ሌላ ቦታ እንደምንጠቀመው ሁሉ ቀጥታ እዚህ ሃጊንግ ፌስ ስፔስ ላይ መጠቀም እንችላለን ማለት ነው። ለምሳሌ እዚህ ጋር አንድ ሞዴል እንፈልግና እንመልከት። እዚህ ጋር ለምሳሌ እዚህ ጋር ይሄንን ሞዴል እንፈልግ። እዚህ ጋር እንደምትመለከቱት LBM ሪላይቲንግ የሚል ሞዴል እዚህ ጋር ከፍታለሁ። ለምሳሌ አንድ ሞዴል የኔ ከፈትኩት እንደተመለከታችሁት። ከዛ በኋላ እዚህ ጋር የኢሜጅ ነው ኢሜጅ ላይ የሚሰራ ሞዴል እንደሆነ እዚህ ጋር እንመለከታለን። ከዛ በኋላ እዚህ ጋር ኢሜጅ ስጠኝ ይለኛል። እዚህ ጋር አንድ ኢሜጅ ሰጠዋለሁ። ለምሳሌ አንድ ኢሜጅ ከዚህ አንስቼ ልስጠው። እዚህ ጋር ይሄን ኢሜጅ ልስጠው እስኪ ምን እንደሚመስል አብረን እንመለከታለን ማለት ነው። እንግዲህ እንደምትመለከቱት አንድ ኢሜጅ እዚህ ጋር አፕሎድ አድርጌለታለሁ። እንደምትመለከቱት እዚህ ጋር እቺ ሴትዮ አለች። ከበስተኋላ ያለው ባክግራውንድን ተመልከቱት። ይሄ በዋናነት የሚሰራው ምንድነው እሱ ላይት ያደርጋል ማለት ነው። እንግዲህ እዚህ ጋር ከዛ በኋላ ከታች እዚህ ጋር መተን ሴትዮ የቆመችበትን ባክግራውንድ ለመቀየር ነው ፍላጎቴ። ከዛ ምን እናደርጋለን? እዚህ ጋር የተለያዩ ባክግራውንዶች አሉ። ለምሳሌ እዚህ ጋር እናድርገው። ይሄንን እንስጣት። ይሄንን እዚህ ጋር ብናደርግ እዚህ ጋር ይመጣልናል ማለት ነው። ስለዚህ ይሄንን ባክግራውንድ ከሴትዮዋ ኋላ ማድረግ ነው የዚህ ሞዴል አላማው ማለት ነው። ከዛ እዚህ ጋር ምን እናደርጋለን? ሪላይት እንለዋለን። እንግዲህ እንደምትመለከቱት ይሄንን ይመስላል። ስለዚህ እዚህ ጋር ጀነሬት አድርጎልኛል ማለት ነው። እዚህ ጋር እንደምትመለከቱት ይሄ የመጀመሪያው እዚህ ጋር የትኛው ይሻላል ብሎኛል። እንደምትመለከቱት በግራና በቀኝ በኩል እንትን እንዳለ እንመለከታለን። ከፈለገን እንደዚህ ጠቆር ማድረግ እንችላለን። አለበለዚያ ደግሞ እዚህ ጋር ትንሽ ፈካ እንዲል ማድረግ እንችላለን ማለት ነው። እንደምትመለከቱት እንግዲህ ይሄንን ኢሜጅ መጀመሪያ የነበረውን ኢሜጅ ከበስተኋላ ይሄን ምስል በቀላሉ እንዳስገባ አስችሎኛል ማለት ነው። የትም ቦታ ሳልሄድ በቀላሉ በሰከንዶች ውስጥ ይሄን ነገር እንድሰራ አድርጎኛል። ይሄኛው ሞዴል ማለት ነው። ስለዚህ እዚህ ጋር ይሄ ስፔስ እንግዲህ እንደዚህ አይነት ስፔሶች በጣም ብዙ አሉ ማለት ነው። ስለዚህ ይህንን መጠቀም እንችላለን። ከፈለጋችሁ እዚህ ጋር መታችሁ ዳውንሎድ ማድረግ ትችላላችሁ። እንደምትመለከቱት እዚህ ጋር ዳውንሎድ አድርጎልኛል ማለት ነው። ስለዚህ ይሄ መጀመሪያው ነገር ነው። እንግዲህ ከዛ ውጭ እዚህ ጋር እንመጣና ብዙ አይነት ካታጎሪዎች አሉ እዚህ ላይ። ለምሳሌ ኢሜጅ ጀነሬሽን አለ፣ ቪዲዮ ጀነሬሽን አለ፣ ቴክስት ጀነሬሽን አለ፣ ላንጉዌጅ አለ፣ ትራንስሌሽን፣ በጣም ብዙ አይነት እዚህ ጋር እንትኖች እንዳሉ፣ የቮይስ አለ፣ የዶክመንት አናሊሲስ አለ፣ በጣም ብዙ አይነት ሞዴሎች እዚህ ጋር እንዳሉ እንመለከታለን። የተለያየ ካታጎሪ ያላቸው ማለት ነው። ቅድም እንደተመለከት ነው እዚህ ጋር እንግዲህ ምን ማድረግ እንችላለን? ሶርት ማድረግ እንችላለን። እዚህ ጋር እንደምትመለከቱት ሶርት በሬሌቫንሱ ነው፣ በጥቅማቸው ነው እንግዲህ ሶርት ያደረገው እዚህ ጋር። ስለዚህ እዚህ ጋር ምን ማድረግ እንችላለን? ከፈለግን ሞስት ላይክ ቅድም አይተናል። ይሄንን እዚህ ጋር ሞስት ላይክ የትኛው ነው የሚለውን ብንመለከት እዚህ ጋር ኦፕን LLM ሊደር ቦርድ የሚባል ነገር እዚህ ጋር እንደሆነ እሱን ያሳየናል ማለት ነው። ከ30 ቀን በፊት
እንትን የተደረገ እዚህ ጋር ስፔስ እንደሆነ እንመለከታለን። ከዛ ውጪ ስቴብል ዲፊውዥን እዚህ ጋር እንመለከታለን። ዴል አለ፣ ሌሎችም አሉ እዚህ ጋር የተለያዩ እንትኖች አሉ። በዛ እንትን ማድረግ እንችላለን። ከዛ ውጪ ደግሞ ሪሰንትሊ ክሬትድ የሆኑትን እዚህ ጋር መመልከት እንችላለን። ከደቂቃ በፊት እንግዲህ በሰከንድ ልዩነት እዚህ ጋር አንድ ሞዴል እዚህ ጋር አንድ ስፔስ እዚህ ጋር እንትን እንደተደረገ እዚህ ጋር እንመለከታለን ማለት ነው። የተለያዩ ሞዴሎች አሉ። እነኝን እንግዲህ በካታጎሪያቸው ፊልተር እያደረግን መጠቀም እንችላለን ማለት ነው። እነኚህ እንግዲህ ሬዲ ሜድ ናቸው፣ የተዘጋጁ ናቸው ማለት ነው። ስለዚህ ከፈለገን እዚህ ጋር ለምሳሌ ዲፕ ሲክ መፈለግ እንችላለን። እንደምንመለከተው እዚህ ጋር ዲፕ ፌክ እዚህ ጋር መጥቶልኛል። ለምሳሌ ዲፕ ሲክን ደግሞ ብፈልግ እዚህ ጋር እንደምትመለከቱት ያመጣልኛል ማለት ነው። አያችሁ እዚህ ጋር ዲፕ ሲክ ተጠቅመው የተለያዩ ዲቨሎፐሮች ፋይን ቲዩን በማድረግ የተለያዩ ነገሮችን ይሰራሉ ማለት ነው። እንግዲህ እዚህ ጋር የምንመለከተው እንደዛ አይነት ነገሮችን ነው ማለት ነው። ስፔስ ላይ እንግዲህ ተጨማሪ አንድ ዩዜጅ እዚህ ጋር ለመመልከት እንደገና ለመመረቅ ማለት ነው። ለምሳሌ ሌላ እንደገና እንፈልጋለን። ለምሳሌ እዚህ ጋር እንመጣና ባክግራውንድ ሪሙቭ የሚያደርግ ስፔስ እዚህ ጋር ፈልግ እንለዋለን። እዚህ ጋር እንደምትመለከቱት ይሄ መጀመሪያ ላይ መጥቶልኛል፣ እጠቀመዋለሁ፣ ጥሩ ይመስላል። ስለዚህ ምን አደርጋለሁ? እዚህ ጋር ክሊክ አደርግና ከፍታለሁ ይሄንን ማለት ነው። ከዛ በኋላ እዚህ ጋር ምን አደርጋለሁ? ኢሜጅ እንሰጣለሁ። ስለዚህ እዚህ ጋር የምሰጠው ኢሜጅ የቅድሙን ኢሜጅ ሰጠዋለሁ፣ ጀነሬት ያደረግነው ማለት ነው። ይሄን ኢሜጅ እንደምትመለከቱት ቅድም ይሄን ባክግራውንድ ያስገባ ነው። አሁን ደግሞ ምንድነው ብለው ባክግራውንዱን ሪሙቭ እንዲያደርግልኝ ማለት ነው። ስለዚህ ጋር መጥቼ ምን አደርጋለሁ? ሰሚት እለዋለሁ። እንደምትመለከቱት እዚህ ጋር አያችሁ፣ መጀመሪያ የነበረው ይሄኛው ነበር በስተቀኝ በኩል ያለው፣ አሁን ደግሞ ያለው በስተግራ በኩል ያለው ማለት ነው። ስለዚህ ምን አደርጋለሁ? ይሄንን እንደዚህ አድርጌ ኮምፕሊት አደርጋለሁ ማለት ነው። በጣም በቀላሉ በሰከንዶች ውስጥ ባክግራውንድም ጨምረናል፣ ባክግራውንድም ሪሙቭ አድርገናል። እንግዲህ እዚህ ጋር ቪዲዮ ክሬት ማድረጊያዎች አሉ፣ ቴክስት አናላይዝ የሚያደርጉ አሉ። እጅግ በጣም ብዙ አይነት ስፔሶች አሉ ማለት ነው። እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄንን ይመስላል እንግዲህ ስፔስ ላይ ያለው ነገር ይሄንን ይመስላል ማለት ነው። ሌላኛው ከስፔስ ጋር በተገናኘ መመልከት የምንችለው ነገር ምንድነው? እሱ የተቋረጡ ስፔሶች ይኖራሉ። ለምሳሌ ረን የማያደርጉ ስፔሶች ይኖራሉ። እዚህ ጋር እንደምንመለከተው ረን እያደረገ ነው። ይሄም ረኒንግ ይለናል እንደምንመለከተው ከላይ ማለት ነው። ስለዚህ አክቲቭ ናቸው ማለት ነው፣ ልንጠቀማቸው እንችላለን። ከዛ ውጭ ደግሞ ሌሎች አሉ፣ ያቆሙ እንትኖች አሉ። ስለዚህ እነኛን ማወቅ ያስፈልጋል። እዚህ ጋር ስለሚያሳየን በዛ መሰረት ጋይድ ልንደረግ እንችላለን ማለት ነው። በመጨረሻም እንግዲህ ደግሞ የምንመለከተው ነገር ምንድነው? ሃጊንግ ፌስ እነኚህ ፕላትፎርሞች እነኚህ ሞዴሎች ወይም ደግሞ ስፔሶች የምንጠቀምበት ብቻ ሳይሆን የምንማርበትን ፕላትፎርም ነው። በጣም ጥሩ የሆኑ የተለያዩ ሰብጀክት ላይ የተዘጋጁ ኮርሶች አሏቸው በነፃ የምትማሩበት ማለት ነው። እሱን ደግሞ አሁን አሳያችኋለሁ። እዚህ ጋር እንመጣለን። መጀመሪያ እዚህ ጋር እንደምትመለከቱት ከታች እዚህ ጋር ባለው ሊስት ላይ ከታች ስንመለከት ለርን የምትል ነገር አለች። ስለዚህ እዚህ ጋር ለርን የምትለዋን ነገር ምን ማድረግ እንችላለን? ክሊክ ማድረግ እንችላለን ማለት ነው። ከዛ በኋላ እዚህ ጋር ስንመጣ የለርኒንግ ስፔስ ነው ማለት ነው። እዚህ ጋር እንደምትመለከቱ የተለያዩ አይነት ኮርሶች አሉ። ለምሳሌ እዚህ ጋር ኤልኤልኤም ኮርስ አለ፣ እዚህ ጋር ኤጀንትስ ኮርስ አለ፣ እዚህ ጋር ዲፕ ለርኒንግ አለ። ከዛ ውጪ ኮሚኒቲ ኮምፒውተር ቪዥን ኮርስ አለ፣ ኦዲዮ ኮርስ፣ ኦፕን ሶርስ ኤአይ ኩክቡክ አለ። በጣም ብዙ አይነት ኮርሶች እዚህ ጋር አሉ ማለት ነው። በዋናነት ግን እነኚህ ሁለቱ ኮርሶች በተለይ ኤልኤልኤም ኮርስ እና ኤጀንትስ ኮርስ በጣም አሪፍ ኮርሶች ናቸው። ይሄ ኤጀንትስ ኮርስ የሚለው ምናልባት ከተጀመረ 2 ወር ወይ 2 ወር ከግማሽ አካባቢ ይሆናል። እዚህ ጋር ከፍቼ ያሳያችኋለሁ። እንደምትመለከቱት ይሄ ኮርስ ለምሳሌ ይሄ ኤጀንትስ ኮርስ የሚባለው ለምሳሌ ኮርስ ወስዳችሁ ፈተናዎቹ አልፋችሁ የተጠየቀውን በሙሉ ከጨረሳችሁ እስከ ጁላይ ድረስ ከጨረሳችሁ ማለት ነው ሰርቲፊኬት ይሰጧችኋል። ስለዚህ ይሄ አንደኛው ኮርስ ነው ማለት ነው። ከዛ ውጪ ሌላኛው ይሄኛው ኤልኤልኤም ኮርስ የሚባለው አለ። ይሄ ኤልኤልኤም ኮርስ አሁን እንደገና ሪፍሬሽ ያደረጉት ወይም ሪብራንድ ያደረጉት ኮርስ ነው። ዛሬ ነው የተጀመረው ሪብራንድ ተደርጎ ማለት ነው። እጅግ በጣም አሪፍ ኮርስ ነው። በፊት ሌላ ስም ነበረው፣ ነገር ግን አሁን እንደ አዲስ የተጀመረ ኮርስ ነው ማለት ነው። እዚህ ጋር እንደምንመለከተው በጣም አሪፍ የሆነ ኮርስ ነው ማለት ነው። ስለዚህ በፊት ኤንኤልፒ ነበረ፣ አሁን ግን ኤንኤልፒንም ሁሉንም ነገሮች ቀላቅለው አዳዲስ ነገር ጨምረውበት ይህንን ኮርስ ኦፈር አድርገዋል ማለት ነው። ስለዚህ ይህንን ኮርስ እንደዚሁ በተመሳሳይ መጨረስ ከቻላችሁ የጊዜ ገደቡን አላቅም የዚህኛው፣ ነገር ግን ይህንንም መጨረስ ከቻላችሁ እንደዛው ሰርቲፊኬት ሊኖረው ይችላል የሚል ተስፋ ገብተዋል ማለት ነው። እዚህ ጋር እንደምትመለከቱት ወደ 12 አይነት ቻፕተሮች አሉ ማለት ነው። እዚህ ጋር እንደምትመለከቱት እጅግ በጣም ሰፊ የሆነ ኮርስ ነው። ስለዚህ እዚህ ጋር መማር ትችላላችሁ። የተማራችሁትን ነገር በእነሱ ፕላትፎርም ላይ እዚህ ጋር ፕራክቲካል ስራዎች መስራት ትችላላችሁ። ከዛ ውጭ ደግሞ ሌሎች ሞዴሎችን እንደዚሁ ደግሞ ፋይን ቲዩን ማድረግ ትችላላችሁ ወይም ደግሞ ትሬን ማድረግ ትችላላችሁ ማለት ነው። ከዛ ውጭ ብዙ አይነት ነገሮች እዚህ ጋር ኤክስፖዝድ መሆን የምትችሉበት ኢንቫይሮንመንት ነው። ከዛ ውጭ ኮኔክት ማድረግ ትችላላችሁ። የፈለጋችሁትን ዲቨሎፐርስ እዚህ ጋር ፎሎ ማድረግ ትችላላችሁ ማለት ነው። ሌላኛው እንግዲህ ማየት የሚያስፈልገን ሌላው ነገር ምንድነው? እሱ ኤፒአይ ኪ ክሬት ማድረግ ያስፈልገናል። እዚህ ጋር ዲቨሎፕ የምናደርግ ከሆነ ወይም ደግሞ አንዳንድ ኤፒአይ ኪ የሚያስፈልጋቸው ሞዴሎች የምንጠቀም ከሆነ የሃጊንግ ፌስን ፕላትፎርም በራሱ ማለት ነው። ስለዚህ እዚህ ጋር ኤፒአይ ኪ ክሬት ማድረግ ያስፈልገናል። እሱን እንዴት ነው ክሬት የምናደርገው የሚለውን ስንመለከት እዚህ ጋር እንመጣለን። ፕሮፋይል እዚህ ጋር
ፕሮፋይል አይከን ያለበት ጋር ስንመጣ ቀጥታ ወደ ታች ስንሄድ እዚህ ጋር አክሰስ ቶክን የምትል ነገር አለች። ያችን አክሰስ ቶክን እዚህ ጋር ክሊክ ማድረግ ነው። ከዛ እዚህ ጋር እንደምትመለከቱት እኔ አሁን ለምሳሌ እዚህ ጋር እነኚህ ኪዎች አሉኝ። አዲስ ኪ ክሬት ማድረግ ስንፈልግ እዚህ ጋር እንመጣና ከላይ ክሬት ኒው ቶክን የሚለው ማለት ነው እዚህ ጋር ክሊክ እናደርጋለን። ከዛ በኋላ እዚህ ጋር ስም እንሰጠዋለን፣ የፈለግነውን ስም እንሰጠዋለን እዚህ ጋር። ከዛ በኋላ ምን አይነት ታይፕ ነው ክሬት ማድረግ የምንፈልገው የሚለውን ነገር ስንመለከት እዚህ ጋር ለምሳሌ አሁን ፋይን ግሬንድ የሚል አለ፣ ሪድ አለ፣ ራይት አለ። አብዛኛውን ነገር በጣም የሆነ ሰፊ የሆነ ቸር የሆነ አክሰስ ያለው ራይት ላይ ነው። ነገር ግን ባይ ዲፎልት 5 ግሬንድ ላይ ነው። ሪድ የምንሰጥ ከሆነ ደግሞ ሪድ ማለት ለማንበብ ብቻ ነው። ስለዚህ ሞዴሎችን ዳታ ሴቶችን እና ስፔሶችን ለማንበብ ሪድ የሚለው መስጠት እንችላለን። እንግዲህ እንደ ሁኔታው እንደምትሰሩት አይነት ነገር ይወሰናል ማለት ነው። ስለዚህ እሱን እዚህ ጋር መምረጥ ትችላላችሁ። ስለዚህ እንደምትመለከቱት እነኚህን ኦፕሽኖች ከሰራችሁ በኋላ መጨረሻ ላይ ክሬት ማድረግ ትችላላችሁ ቶክናችሁን እዚህ ጋር ማለት ነው። እንግዲህ ተመልካቾቻችን ሀጊንግ ፌስን አስመልክተን ያዘጋጀንላችሁ ፕሮግራም ይሄንን ይመስላል። ሀጊንግ ፌስ ላይ ያሉ ነገሮችን በዋናነት ሞዴሎችን፣ እንደዚሁም ደግሞ ዳታ ሴቶችን፣ ከዛ ውጭ ደግሞ ስፔሶችን አሳይተናችኋል። ከዛ ውጭ ደግሞ ሁለት መሰረታዊ የሚባሉ በጣም አሪፍ የሚባሉ ኮርሶችን አይተናል ማለት ነው። እንግዲህ ተጠቀሙበት። አሁን በጣም ፍሪ የሆነ ሪሶርስ ነው። ስለ አርቲፊሻል ኢንተለጀንስ ማወቅ ከፈለጋችሁ በጣም ምርጥ የሆነ ቦታ ነው ማለት ነው። ተጠቀሙበት። ለዛሬ ያዘጋጀነው ፕሮግራም ይሄንን ይመስላል። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ ኮሜንት አድርጉ። በቀጣይ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።